ሰላም ልጆች እንዴት ናችሁ? ዛሬም የኩጉሩን አዲስ ጣፋጭ ታሪክ ነው ይዤላችሁ የመጣሁት። ተረቱን እያያችሁ ቪዲዮን ላይክ እና ሰብስክራይብ ማድረግ እንዳትረሱ። ወደ ተረቱ። በአንድ አካባቢ የሚኖር ኩጉሩ የተባለ ሰው ነበረ። ኩጉሩ በጣም ረጅም ቁመት፣ ወፍራም ሰውነት፣ ትላልቅ አይኖች ያለው ሰው ነበረ። የአካባቢው ሰዎች ኩጉሩን በግዙፍነቱ ምክንያት ስለሚፈሩት አይጠጉትም። ልጆችም ከሩቅ አይተው ይሸሹት ስለነበረ ብቸኛ ሰው ነበረ። ጊዜውን ሁሉ በትልቁ ግቢ ውስጥ ያሉትን የፖም፣ የማንጎ፣ የብርቱካን ሙዞችን በመንከባከብ ያጠፋ ነበረ። ኩጉሩ ከሰዎች ጋር ተቀላቅሎ አብሮ መኖር ቢፈልግም አካባቢው ላይ ያሉ ሰዎች ስለሚያገሉት ብቻ ሁል ጊዜ በቤቱ ነበር የሚውለው። አትክልትና ራሱን በመከባከብ ነበር ጊዜ የሚያሳልፈው። ከዕለታት አንድ ቀን ምሽት ላይ ኩጉሩ ተቀምጦ ያዘጋጀውን የብርቱካን ጭማቂ እየጠጣ እያለ የግቢው በር ተንኳኳ። የኩጉሩ በር በፍጹም ተንኳክቶ ስለማያውቅ ደነገጠ። ሄዶም በቀስታ ከፈተው። ብቅ ብሎ ሲመለከት ጭራሽ አይቷቸው የማያውቃቸው ሰዎች ነበሩ። ከፊት ለፊት ያለው ሰውም በኩጉሩ ፊት ቢደነግጥም ከሩቅ ሀገር መተን ለመድረስ ጥቂት ሲቀረን መሸብን፣ እባክህ ዛሬን በቤት አሳድረን አለው በመለማመጥ። ኩጉሩም በደስታ እስከፈለጋችሁበት ቀን ድረስ መቆየት ትችላላችሁ ብሎ በሩን በደንብ ከፈተላቸው። እነሱም በየተራ ወደ ግቢው ገቡ። እናት፣ አባትና 2 ልጆቻቸው ነበሩ። በግቢው ስፋትና በተለያዩ የፍራፍሬ ዛፎች መከበቡን እየተገረሙ ወደ ቤት ገቡ። ልጆቹም ሆኑ ወላጆቹ በኩጉሩ ሁኔታ ቢፈሩም ኩጉሩ ግን ከጠበቁት በላይ ደግና ሰው አክባሪ ሰው ሆኖ አገኙት። በአጭር ሰዓትም ውስጥ የምግብ ጠረጴዛው በምግብና በፍራፍሬ ሞላው። እነሱም እርቧቸው ስለነበረ በደንብ በሉ። ኩጉሩም በጣም ተደሰተ። ሲጨርሱም ምቹ መተኛ አዘጋጅቶ እንዲተኙ አደረገ። የኩጉሩ ትልቅነትና አስፈሪ መልኩ የሚያስፈራ ቢሆንም ደግነቱና ተንከባካቢነቱ ግን በጣም እያስገረማቸው በሚገባ በምቾት ተኝተው አደሩ። ከምቾታቸው ብዛትም በጠዋት ተነስተው መጓዝ ሲኖርባቸው አርፍደው ነበር የተነሱት። ተቻክለውም ልጆቻቸውን ቀስቅሰው ከመኝታ ቤቱ ሲወጡ ኩጉሩ ቁርስ አቅርቦ ሲጠብቃቸው አገኙት። እንዴት ነው ተመችቷችሁ አደራችሁ? አለ። በጣም ተመችቶን አደርን፣ ይሄው አረፈድን እኮ አለ አባትየው። በሉኑ ቁርስ እንብላ አላቸው። እነሱም ተጣጥበው የኩጉሩን ጣፋጭ ቁርስ ተመገቡ። ሲጨርሱም እናትየዋ መቼምና ምንጊዜም የማንረሳ ደግ ሩህሩህ ሰው ነህ፣ ከአሁን በኋላ እንደ ቤተሰባችን ነህ፣ እየመጣንም እንጠይቅሃለን አለችው። ኩጉሩም በጣም ተደሰተ። እንዲህም አላት፣ ይህን በማለትሽ በጣም ደስ ብሎኛል፣ እኔም ቤተሰብ እፈልጋለሁ አለ። ከዛም ለልጆቹ ከፍራፍሬዎቹ በቅርጫት ሞልቶ ሰጥቶ ተሰናበታቸው። እነሱ ከሄዱ በኋላ ኩጉሩ ወደ ብቸኝነቱ ተመለሰ። ከዛን በኋላ ግን ሰዎቹ ስለ ኩጉሩ ደግነት ሳያወሩ መዋል አቃታቸው። ከጥቂት ቀናት በኋላ ስጦታ ሲይዘው 2 ልጆች ወደ ኩጉሩ ቤት ላኩ። አፈላልገው የኩጉሩን ቤት ደርሰው አንኳኩ። ወዲያውኑ ኩጉሩ በሩን ከፍቶ ብቅ ሲል ወጣቶቹ በጣም ደነገጡ። አስቀድመው የላኳቸው ሰዎች ስለ ኩጉሩ ሁኔታ ቢነግሯቸውም መደንገጣቸው ግን አልቀረም። ሁኔታቸው ስለገባው ፈገግ አለ። ተልከን የመጣ ነው ብሎ ሌላኛው አንድ የታሸገ ወረቀት አወጣ። ኩጉሩም ግራ በመጋባት ዛው ከፍቶ ማንበብ ጀመረ። ደብዳቤው እንዲል ነበረ። ውድ ኩጉሩ እንደምን አለ? እኛ ደህና ነን። አንተ ቤት መተን ያንን ምሽት በማሳለፋችን ብዙ ነገሮችን ለመማር ቻልን። በጣም ደግ፣ ተጫዋች፣ የምትናፈቅ ሰው ነክ። እኛም የላክናቸውን 2 ልጆች አብረውክ እንዲኖሩን ብቸኝነትን እንዲያጠፉ እንደ አባት ሆነሃቸው አብረሃቸው እንድትኖር ልከናቸዋል። በተረፈ በቅርቡ ስንመጣ
ስለ ልጆቹ ብዙ ነገር እናጫውታለን፣ እስከዛው ደህና ሁን የሚል ነበረ። የኩጉሮና የልጆቹ ኑሮ ተጀምሯል። ቀኑም እየሄደ ነው። የኩጉሮ ብቸኝነት አብቅቷል። ለደግነቱ ወደር የማይገኝለት ሆኖ አግኝተውታል። ጥሩ አባትም ሆኗቸዋል። በመጪው የመስከረም አዲስ ዓመት ትምህርት ሊያስተምራቸው ቃል ገብቶላቸዋል። በፍጹም ከሱ ስር አይጠፉም። ስለ አትክልት፣ ስለ ፍራፍሬ አያያዝ ከሱ በመማር የእነሱ ስራ ሆኗል። በጣም ተጫዋች በመሆናቸው ኩጉሮን በሳቅ ሲያንፈራፍሩት ይውሉ ነበር። የአካባቢው ሰዎችም ልጆቹን ሲመለከት ለካ ኩጉሮ ልጆች አሉት፣ ከሰዎች ጋር መኖር ይችላል ብለው በመገረም እሱን መፍራትና መሸሹን አቆሙ። ከቀናት በኋላ ልጆቹን የላኳቸው ሰዎች መጡ። ኩጉሮና ልጆቹ በሚገባ ተቀብለው አስተናገዷቸው። ሰዎቹ ስለ ልጆቹ ለኩጉሮ ባጫወቱት ጊዜ ምስኪኑ ኩጉሮ በጣም አዘነ። ለካንስ ጎዳና ላይ ይኖሩ የነበሩ ምንም ቤተሰብ የሌላቸው ልጆች ነበሩ። ታሪካቸውን ከሰማ በኋላ ተምረው ጥሩ ቦታ እንዲደርሱ ጥረት ማድረጉን ቀጠለ። ትምህርት ቤትም አስገባቸው። ከዓመታት በኋላ ኩጉሮ ግቢው በብዙ ልጆች የተሞላ፣ የተቸገሩ ሰዎችን ማለፍ የማይችል ሲበዛ ደግ ስለነበረ የብዙ ልጆች አባት ሆነ። በብቸኝነትና በትካዜ ይኖር የነበረው ኩጉሮ በሰዎች ቤቱ ደመቀ፣ ሕይወቱም አማረ ይባላል። ተረቴን መልሱ፣ አፌን በዳቦ አብሱ።